ሰላም ጤና ይስጥልን የዩቲዩብ ቻናላችን ቤተሰቦች በእያላችሁበት ሰላምታችን ይድረሳችሁ። የዕለቱን ዋና ዋና መረጃዎች ይዘን ቀርበናል። አብራችሁን ቆዩ። ለዩቲዩብ ቻናላችን አዲስ የሆናችሁ ቤተሰቦቻችን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። በቀጥታ ወደ መረጃዎቹ እናልፋለን። በናፍጣ አቅርቦት ላይ ተጥሎ የነበረው ገደብ ተነሳ። ዕለታዊ አቅርቦቱም ወደ 9 ሚሊዮን ሊትር ማደጉ ተሰምቷል። በመካከለኛው ምስራቅ በተከሰተው ጦርነት ምክንያት ተቀንሶ የቆየው የናፍጣ ነዳጅ አቅርቦት ከዛሬ ጀምሮ ሙሉ በሙሉ ወደ ቀድሞ ይዞታው እንዲመለስ መወሰኑን የገንዘብ ሚኒስቴር አስታውቋል። የገንዘብ ሚኒስትሩ አቶ አህመድ ሺዴ ዛሬ በሰጡት መግለጫ እንዳመላከቱት መንግስት ያለውን የኢኮኖሚ እንቅስቃሴና የትራንስፖርት ፍላጎት ከግምት ውስጥ በማስገባት የአቅርቦት መጠኑ በከፍተኛ ሁኔታ እንዲጨምር ወስኗል ብለዋል። በጦርነቱ ሳቢያ በቀን 4.5 ሚሊዮን ሊትር ብቻ ይቀርብ የነበረው የናፍጣ መጠን አሁን ላይ በእጥፍ አድጎ 9 ሚሊዮን ሊትር እንዲሆን ተደርጓል። ይህንን የአቅርቦት መጠን ለማስቀጠል መንግስት በየወሩ 20 ቢሊዮን ብር ተጨማሪ የነዳጅ ድጎማ መድቧል ብለዋል። አጠቃላይ የነዳጅ ድጎማውም ከ300 ቢሊዮን ብር በላይ መድረሱ ተገልጿል። የናፍጣ ጭነት ከጅቡቲ ወደ አዲስ አበባ መጓጓዝ የጀመረ ሲሆን ለዋና ከተማ ከዛሬ ጀምሮ፣ ለክልሎች ደግሞ ከነገ ጀምሮ በስፋት ይሰራጫል ተብሏል። የቤንዚንና የአውሮፕላን ነዳጅ አቅርቦት ያለምንም መስተጓጎል ከጦርነቱ በፊት በነበረው ልክ እየቀረበ መሆኑን ሚኒስትሩ አረጋግጠዋል። ይህ ውሳኔ በሀገሪቱ ያለውን የትራንስፖርትና የንግድ እንቅስቃሴ ፍሰት በእጅጉ ያቃልላል ተብሎ ይጠበቃል። በትግራይ ክልል ግጀት ወረዳ ነዋሪ የሆኑት ወይዘሮ ጸጉ ተስፋዬ በአንድ ጊዜ 4 ህጻናትን በሰላም መገላገላቸው ተሰማ። ይህ ተአምር የታየው በመቀለ ሆስፒታል ሲሆን በአሁኑ ሰዓት እናቲቱም ሆነ 4ቱ ህጻናት በጥሩ ጤንነት ላይ ይገኛሉ ተብለዋል። የተባበሩት አረብ ኤምሬትስ ከኦፔክ አባልነቷ መውጣቷን አስታወቀች። በዓለም አቀፉ የነዳጅ ገበያ ላይ ትልቅ ለውጥ ሊያመጣ የሚችል ድንገተኛ ውሳኔ መሆኑም ተሰምቷል። የተባበሩት አረብ ኤምሬትስ ከነዳጅ ላኪ ሀገራት ጋር በኦፔክ እና ኦፔክ ፕላስ አባልነቷ በይፋ መልቀቋን አስታውቃለች። ይህ ውሳኔ ኤምሬትስ በኦፔክ ሲጣልባት የነበረውን የምርት ገደብ ወደ ጎን በመተው የራሷን የነዳጅ ምርት መጠን በራሷ ፍላጎት እንድትወስን ያስችላታል ተብሏል። ሀገሪቱ የምታመርተውን የነዳጅ መጠን ለመጨመር ማሰቧ በዓለም አቀፍ የነዳጅ ዋጋና በኃይል አቅርቦት ሚዛን ላይ ከፍተኛ ተጽዕኖ ይኖረዋል ተብሎም ተገምቷል። ምንም እንኳን ዝርዝር ምክንያቶች በይፋ ባይገለጹም እርምጃው ሀገሪቱ ያላትን የኢኮኖሚ አቅም ለማሳደግና በነዳጅ ገበያው ላይ ያላትን ተጽዕኖ ለማጠናከር ያለመ እንደሆነ ተንታኞች ተናግረዋል። ይህ ታሪካዊ ውሳኔ በዓለም አቀፍ ባለሀብቶች፣ በፖሊሲ አውጪዎችና በነዳጅ ገበያ ባለሙያዎች ዘንድ ከፍተኛ ትኩረትን ስቧል። ዘገባው የኤምሬትስ ዜና ኤጀንሲ ነው። እስራኤል በደቡባዊ ሊባኖስ ተከታታይ ጥቃቶችን ሰንዝራለች። የእስራኤል ጦር በደቡባዊ ሊባኖስ ውስጥ ሄዝቦላህ የሚጠቀምባቸውን ከ1000 በላይ መሰረተ ልማቶችን ማውደሙን ተናግሯል። የቀድሞ የዶናልድ ትራምፕ አጋር የነበሩት ማርጆሪ ቴይለር ግሪን በኢራን ላይ የሚካሄደው ጦርነትና ግጭቱ በአሜሪካ ገበሬዎች ላይ እያደረሰ ያለው ተጽዕኖን በማውገዝ በማህበራዊ ድረገጻቸው ተቃውሞ አሰምተዋል። እስራኤል በጋዛ ላይ በፈጸመችው ጥቃት የሞቱት ሰዎች ቁጥር 72594 የደረሰ ሲሆን 172404 ሰዎች ደግሞ መቁሰላቸው ተሰምተዋል። በጥቅምት ወር የተኩስ አቁም ስምምነት ከጀመረበት ጊዜ አንስቶ በእስራኤል ጥቃቶች ቢያንስ 818 ሰዎች መገደላቸውም ተሰምተዋል። የኢራን የትምህርት ሚኒስቴር አንዳንድ ትምህርት ቤቶች ተማሪዎች በአካል ተገኝተው የውስጥ ፈተና እንደሚካሄድ ቢገልጹም በአካል ትምህርት የማስቀጠል እቅድ የለኝም ሲል አስታውቋል። የተስኒም የዜና ወኪል እንደዘገበው ሚኒስቴሩ እንደዚህ ያሉ ውሳኔዎች ሙሉ በሙሉ ከሚመለከታቸው ባለስልጣናት አስፈላጊ ፈቃዶችን በመስጠት ላይ የተመሰረቱ ናቸው ብለዋል። የሄዝቦላህ ቡድን መሪ ናኢም ቃሲም ለእስራኤል እጁን ፈጽሞ እንደማይሰጥ በመግለጽ ከእስራኤል ጋር የሚደረገውን ቀጥተኛ ድርድር በድጋሚ ውድቅ አድርገዋል። በአፕሪል 17 የተኩስ አቁም ስምምነት በሊባኖስ ከተደረሰ ወዲህ እስራኤል በፈጸመችው ጥቃት የሟቾች ቁጥር ቢያንስ 40 የደረሰ ሲሆን ዛሬ ብቻ ቢያንስ 4 ሰዎች መገደላቸው ተሰምተዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ በሆርሙዝ ሰርጥ የመርከብ ነጻነት እንዲኖር ጠየቁ። ረዘም ላለ ጊዜ የመስመሩ መቋረጥ የዓለም አቀፍ የምግብ ድንገተኛ አደጋን ያስከትላል ሲሉም አስጠንቅቀዋል። በተባበሩት መንግስታት ድርጅት ውስጥ የተሰበሰቡት በርካታ ሀገራት በሆርሙዝ ባህር ዳርቻ ያለው አለመረጋጋት የዓለምን ንግድና የኃይል አቅርቦትን ማወክ መቀጠሉን አስጠንቅቀዋል።
በደቡብ አፍሪካ ጆሃንስበርግ ከተማ 5 ስደተኞች በጥይት መገደላቸው ተሰምተዋል። በደቡብ አፍሪካ የነጻነት ቀን አከባበር ላይ በነበረችው የጆሃንስበርግ ከተማ በትናንትናው ዕለት በደረሰ የጥይት ጥቃት የ3 ኢትዮጵያውያንና የ2 ናይጄሪያውያን ሕይወት ማለፉ ተሰምተዋል። ጥቃቱ የተፈጸመው በከተማዋ በሚገኝ ማክዶናልድ የፈጣን ምግብ መሸጫ ተቋም ውስጥ ሲሆን ተጎጂዎቹ እዛው በነበሩበት ወቅት ማንነታቸው ባልታወቁ ታጣቂዎች ጥቃት እንደተሰነዘረባቸው የኢትዮጵያ ኮሚኒቲ በደቡብ አፍሪካ አባላት ገልጸዋል። ግድያው የተፈጸመው በሀገሪቱ መጤጠል ወይም ዜኖፎቢክ አመለካከት ያላቸው ወገኖች በስደተኞች ላይ የተቃውሞ ሰልፍ ጥሪ እያደረጉ ባሉበት ወቅት መሆኑን ስጋቱን ቢያበረታውም የፖሊስ መኮንኖች ግን የተለየ ጥርጣሬ እንዳላቸው እየገለጹ ነው። አንድ የደቡብ አፍሪካ ፖሊስ ከፍተኛ መኮንን እንደገለጹት ጥቃቱ በስደተኞች ላይ ከሚሰነዘር የጥላቻ ጥቃት ይልቅ በዜጎች መካከል ባለ አለመግባባት የተከሰተ ሊሆን እንደሚችል ግምታቸውን ሰጥተዋል። ጥቃቱ የተፈጸመው ደቡብ አፍሪካ የመጀመሪያውን ዲሞክራሲያዊ ምርጫ ያካሄደችበትን ዕለት በማሰብ ኤፕሪል 27 የምታከብረውን የነጻነት ቀንን ተከትሎ ነው። በደቡብ አፍሪካ የሚኖሩ ኢትዮጵያውያን ወገኖቻቸውን ወቅታዊውን ሁኔታ ታሳቢ በማድረግ አስፈላጊውን ጥንቃቄ እንዲያደርጉ የኮሚኒቲው አመራሮች ጥሪያቸውን አስተላልፈዋል። ዘገባው የዶቼ ቬለ ነው። የኢራን የውጭ ጉዳይ ሚኒስትር አሜሪካ የሰላም ድርድሩ እንዳይሳካ እያደረገች ነው አሉ። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ሩሲያ ከደረሱ በኋላ ለሀገር ውስጥ ጋዜጠኞች በሰጡት መግለጫ የአሜሪካ ከልክ ያለፈ ፍላጎት በኢስላማባድ የሰላም ድርድር እንዳይሳካ አድርጓል ሲሉ ተናግረዋል። በሩሲያዋ ሴንት ፒተርስበርግ ከተማ በመገኘት አራግቺ በመካከለኛው ምስራቅ ስላለው ጦርነት ከሩሲያ አጋሮቻቸው ጋር መምከራቸውን በቴሌግራም ቻናላቸው ላይ አጋርተዋል። የሆርሙዝ ሰርጥ ላይ የተጣለው ገደብ በመቀጠሉ የነዳጅ ዋጋ መጨመሩ ተነግሯል። የሰላም ድርድር በመቆሙና የሆርሙዝ ሰርጥ አሁንም ዝግ ሆኖ በመቆየቱ የነዳጅ ዋጋ መናሩ ቀጥሏል። የዓለም አቀፉ መለኪያ ብሬንት ክሩድ መረጃ እንደሚያሳየው ሰኞ ዕለት ያልተጣራው ድፍድፍ ነዳጅ በርሜል 107 ከ50 ዶላር ሲገበያይ ውሏል። የዓለም ድፍድፍ ዘይትና ፈሳሽ የተፈጥሮ ጋዝ 1/5 የሚተላለፈው በሆርሙዝ ባህር በኩል መሆኑን መረጃዎች ያሳያሉ። በጀርመን የሚገኘው የእስራኤል የጦር መሳሪያ ፋብሪካ ላይ ወረራ ፈጽመዋል የተባሉ የመብት ተሟጋቾች ፍርድ ቤት ቀረቡ። በጀርመን በሚገኘው የእስራኤል የጦር መሳሪያ አምራች ኤልቢት ሲስተምስ ጋር ግንኙነት ያለው ፋብሪካ ላይ ጥቃት ፈጽመዋል በሚል የተከሰሱ 5 የአውሮፓ ዜጎች የፍርድ ሂደት መታየት ጀምረዋል። በቤንያሚን ኔታንያሁ ላይ የተመሰረተው የሙስና ክስ የምስክርነት ቃል የመስማት ሂደት በጦርነቱ ምክንያት ከተራዘመ በኋላ ሰኞ ሊቀጥል የነበረው ሂደት ሊጀመር 1 ሰዓት ሲቀረው መሰረዙን የእስራኤል መገናኛ ብዙሃን ዘግበዋል። ጠበቃቸው አሚት ሃዳድ የደህንነት ምክንያቶችን ለሂደቱ መሰረዝ ጠቅሰዋል። ምስክርነቱ የኔታንያሁ የረጅም ጊዜና በተደጋጋሚ የዘገየ የወንጀል ችሎት አካል ነው ተብለዋል። ጠቅላይ ሚኒስትሩ ክስ የተመሰረተባቸው በጉቦ ማጭበርበርና እምነትን መጣስ ጨምሮ በበርካታ የሙስና ወንጀሎች ነው። የአሜሪካ ጦር ኃይል በኢራን ወደቦች ላይ የሚያደርገውን እገዳ የቀጠለ ሲሆን 38 መርከቦች ወደ ኋላ እንዲመለሱ መመሪያ መስጠቱ ታውቋል። አሜሪካ በኢራን የነዳጅ ምርቶች ላይ ማዕቀብ ከጣለች በኋላ የቻይና የነዳጅ ኩባንያ የአክሲዮን ዋጋ መቀነሱ ተሰምቷል። ቻይና በአሜሪካ ህገወጥ ባለ አንድ ወገን ማዕቀብ አውግዛ ዋሽንግተን የንግድና የሳይንስ ቴክኖሎጂ ጉዳዮችን ፖለቲካ ማድረጓንና እንደ መሳሪያ መጠቀምን እንድታቆም እንዲሁም የቻይና ኩባንያዎችን ለመምታት የተለያዩ አይነት ማዕቀቦችን ከመጠቀም እንድትቆጠብ ጠይቃለች።